ይሄ ቪዲዮ የምር እየኖረ ያለው ህይወት ለመረረው ስል ተስፋ ለቆረጠ ማለት ሳይሆን ለሰለቸው ለውጥን ለሚፈልግ ወይም ደግሞ እየሄድበት ያለውን መንገድ ምንም ሰላም ሊሰጠው ያልቻለ ወይም በህይወቱ የሚፈልገውን ነገር ለማግኘት ያልቻለ ኦር የሚፈልግ ግን ግራ ለገባው ሰው ብቻ ነው የሚሆነው እንጂ ተቀማጭ ሰማይ ቅርቡ አይደለም ቁጭ ብሎ ለሚመኙ የሚሰራን ሰው ለሚተቹ የሚሞክርን ሰው ለሚያጣጥሉ አይደለም ለሚያጠፉት ጥፋት ተጠያቂነት እንዳለባቸው ለረሱ ወይም ደግሞ የምታረገው ነገር ህይወትን እንደሚወስን ላልገባቸው አይደለም ተረተኛል ምክንያቱም አንዳንድ ሰዎች የሚመኙት ምኞት ትልቅ ነው ግን ለምኞታቸው የሚሆን ስራውን መስራት ማይፈልጉ አሉ ግራ ይገባው አለ ማወቅ የሚፈልግ ግን ያላወቀ መንገዱ ይጠፋው አለ በዛው ልክ ደግሞ ያውቀዋል ግን ሰነፍ አለ ስለዚህ አሁን ይሄ ቪዲዮ ጄኑዊንሊ ከልቡ መለወጥ ለሚፈልግ ነው አይ ኖ እንደዚህ አይነት ቪዲዮዎች ብዙ ሰርቻለሁ ግን በዛው ልክ 10 15 ሰው አፕሮች አድርጎ በዚህ ቪዲዮ ተለውጬበታለሁ ስለሚለኝ ነው ደጋግሜ የምሰራው እንደዚህ አይነት ቪዲዮ ኮንስታንትሊ ነው የምጠየቀው ሶ ዴፊኒትሊ ይሄንንም ደግሞ ምላችሁ በርግጥም እንደሚቻል ስለማቅ በርግጥም አክቹሊ ሰው ራሱን መለወጥ እንደሚችል ፕራክቲካሊ አካባቢ ባሉ ሰዎች የራሴም ህይወት ላይ በማቃቸውም ሰዎች አይቻሉ ሰው ለመለወጥ ወስኖ የምር ያለበትን ህይወት ሰልችቶት በቃኝ ብሎ መነሳት ከቻለ ቀላል ነው በፍጹም አይደለም ሞቲቬሽናል ስፒች አይደለም እየነገርኳችሁ ከባድ ነው ኦፍ ኮርስ ሳክሪፋይስ የምታደርገው መስዋዕትነት የምትከፍለው ነገር አለ በደንብ አንዱን ለማግኘት ስትጥር አንዱን ታጣለህ yes ግን ይቻላል አዎ ሶ በዚህ ቪዲዮ ዲስከስ እንድናደርግ የፈለኩት ምንድነው 6 ወር አሁንም በድጋሚ አዲስ ቻሌንጅ ነው ማርች ላይ ነው ያለነው አይደለም ሶ ማርች መጨረሻ ላይ ነው ያለነው ዛሬ ሶ ኦክቶበር መጨረሻ ላይ 6 ወር ይሆናል አይደለም ወይም ደግሞ መጋቢት ነው ያለነው አይደለም ልክ የዛሬ አመት ልክ አዲሱ አመት 2018 ማለት 6 ወር ማለት ነው አይደል ኤግዛክትሊ ጥሩ ሰዓት ነው የመጣ ነው ሶ እቺን 6 ወር ዴፊኒትሊ ዴዲኬትድ ላር እንደ ኤክስፐሪመንት ሙሰዱት አንዳንዴ እኮ ከግድ ለመለወጥ ላይ ሆነ ይችላል የምር እነዚህ ሰዎች የሚለፈልፉት ነገር እውነት ነው እንዴ ብላችሁ ሰዱት በቃ እቺን 6 ወር ምትቀረንን 6 ወር ዴፊኒትሊ በእልህ በትግል እነዚህ ነገር ማረክ ከቻላችሁ believe me ታመሰግኑኛላችሁ ባታመሰግኑኝም ችግር የለብኝም ግን አክቹሊ በራሳችሁ ህይወት ላይ ትልቅ ፕሮግረስ ታመጣላችሁ በፍጹም ሳክስ አይደለም እሺ ሰነፍ ሰው ነው ሳክስ የሚመስለው በጣም ደስ የሚለኝ አባባል ሰምቼ ነበር አንዳንድ ሰዎች ሁሉ እድሎች ይጠቀሙባቸዋል አንዳንድ ሰዎች ደግሞ ሁሉ እድል ስካም ይመስለዋል አይደል አክቹሊ የሚጠቅመውን ሳይሆን ከዚህ ቪዲዮ ለመውሰድ የሚሞክረው እኔ ነው ማናድደው እኔን ተውኝ ላይክ እንደ ኢንቪዚብል ሆነ እንደ ሮቦት አስቡኝ እዳዝም ማተር ለኔ የምትጠቅሙኝ ጥቅም የለም የተለየ ኦፍ ኮርስ ቪዲዮን ሲታይልኝ ኦፍ ኮርስ ይከፈለኛል ከዛ ይዘለለ ግን ከናንተ ኪስ የሚወጣ ነገር የለም ቪዲዮም ካልተመቻችሁ ደግሞ ስክሮል ማድረግም ይቻላል ግን ዴፊኒትሊ ይሰራል አሸንፉት ጭንቅላታችሁን አሁን ይሄን ቪዲዮ ራሱ እንዳታዩ የሚያረጋችሁን ነገር አሸንፉት አክቹሊ ፕራክቲካሊ ለመጠቀም ሶ ከዚህ በፊት ራፍሊ ጀነራል የሆኑትን ነገሮች ነበር በ6 month ቻሌንጅ የነገርኳችሁ አሁን ግን ልክ ስቴፕ ባይ ስቴፕ እንደ ሩቲን ልንገራችሁ ዴይሊ የምታረጉትን ነገር እንደ ሩቲን ይሰዱት ሶ የመጀመሪያው wake up early and sleep early በጠዋት ተነሱ በጊዜ ተኙ ይሄን ስል ግን እኔ ማታ ነው ፕሮዳክቲቭ መሆነው ሊልህ ይችላል አለም ሰው መጥቶ ኦሬዲ ፕሮዳክቲቭ ማኮን ከቪዲዮ ማያስፈልግም አይደል በዛው መንገድ ቀጥል እኔ ያወራው ያለሁት ግን ያለውን ነገር ለማይወደው ግራ ለገባው ለተጨነቀ ስራ እየሰራ ህይወቱ ላይ ለውጥ ላላመጣ ደስተኛ ላልሆነ ሰው የሆነ ነገር አቺቭ ማድረግ ለሚፈልግ ሰው በየትኛውም አስፔክት ኦፍ ላይፍ ፋይናንሻሊ ስፒሪቹዋሊ ሜንታሊ በየትኛውም አንግል ለውጥ ለሚፈልግ ሰው ነው ለምን ካላችሁ መልሳለኝ early in the morning መነሳትና በጊዜ መተኛት ትልቅ ጥቅም አለው የመጀመሪያው ከማታውን ጀምር early in the morning ሩቲን ማድረግና ከዚህ በኋላ ለ6 ወር ያን ማድረግ ጥቅሙ አንደኛ አነሰሰሪ ከሆኑ ሀቢቶች ትርቃለህ ሰው በጊዜ በተኛ ቁጥር ከብዙ መጥፎ ነገሮች እንደሚርቅ ታውቃለህ አይደል ሶሻል ሚዲያ ትቀንሳለህ ለምን ተኛለህ በጊዜ ማታ ነው ሶሻል ሚዲያው እንዳለ ሆትም የሚሆነው አይደል ሰው እንዳለ ላይቭ ነው ሰው ብጥብጥ ነው ተኩስ ነው አይደል ሶ ከሱ ትርቃለህ ሁለተኛ አነሰሰሪ ነገር ከማሰብ ሶስተኛ ድብቁ አእምሮ ክፍል ክፍት የሚሆንበት ሰዓት ነው በዛ ሰዓት የምትጎረጉሮ የምታረገው ነገር ባህሪን ይወስንባል ስለዚህ በጊዜ ላሽ ብለህ እንቅልፍ መተኛት የተሻለ ጥቅም አለው ሁለተኛው ደግሞ የሰው ልጅ ኢነፍ ሪከቨሪ ያስፈልገዋል ኦፕሬት እንዲያደርግ ይሄ 6 ሰዓት 12 ሰዓት ለመቻ ዓለም ነው መሰራው እኔ በዚህ ኬዝ ከፈለጋችሁ ታቹኝ ሰው ኢነፍ እንቅልፍ እና ረፍት ማግኘት አለበት ምክንያቱም ጉዞ ህይወት እስካለህ ድረስ አይደል በህይወት እስካለህ ድረስ ነው አይደል የሚቆም አይደለም ሳምንት ሰርተ የምትተው አይደለም ስለዚህ ዘላቂ ሆነ ለውጥ እንድታመጣ ዘላቂ ሆነ ጉዞ እንድትጓዝ ጤነኛ መሆን ግድ ነው አይደለም እያንዳንዱ ነርቭ ሴሎች ሁሉም በትክክል ረፍት አግኝተው በቂ
እንትን መውሰድ አለብህ። ያንን ማታረግ ከሆነ ኦፍ ኮርስ ዛሬ ፕሮዳክቲቭ ልትሆን ይችላል፣ ግን እየተሸረሸርክ ነው የምትሄደው። ጥሩ አይደለም ያ። በቂ እንቅልፍ ያስፈልጋል። በቂ እንቅልፍ መተኛት ያስፈልጋል። early መተኛታችሁ ተቀሙት። early ከተኛህ by default early ትነሳለህ። ግን for some people ይሄኛው እውነታው ይሄ አይደለም አይደል? early ተኝተውም እስከ 4 ሰዓት ነው የሚተኙት። በጠዋት ደግሞ መነሳት ጥቅሙ ልንገራችሁ። በጠዋት መነሳት አብዛኛው ሰው ይተኛል አይደል? እኔ አንዳንዴ እንደውም ጂም ሄጄ ኦር ቸርች ሄደን ስንመለስ ከጓደኛዬ ጋር ሰው ሁሉ ጸጥ ብሎ ሳይ የሆነ የሚሰማ ስሜት አለ። ሰው ተኝቷል፣ አንተ ተነስታል። አንድ ስቴፕ ዊኒንግ ነው። ሁለተኛስ የሚገርማችሁ ጠዋት ያላችሁ ሰዓት ብዛት ሰው የሚረፍድበት የሚቻኮለው ምናምን ጠዋት ስለማይነሳ ነው። early ብትነሳ 2-3 አወር ትርፍ አለ። ተቀጥረህ የምትሰራ ብትሆን ማታ 3 ሰዓት ከተኛ እንደፈለክ ብተኛ ከ8 ሰዓት በላይ 11 ሰዓት ትነሳለህ ማለት ነው አይደል? 11 ሰዓት ከእንቅልፍ ብትነሳ ስራ የምትገባው 2 ተኩል ከሆነ ስንት ሰዓት አለ ማለት ነው? 12 1 2 ተኩል 2 ሰዓት ትርፍ። ኦብቪየስሊ ከስራቸው አንፃር እንዲም እየተነሱ ሰዓት የማይበቃቸው ሰዎች ይኖራሉ። አሁን እነሱ ልነካ አልችልም። በትራንስፖርት ለመሄድ ምናምን ተሰልፈው ለሊት የሚነሱ ይኖራሉ። ገብቷቸዋል አይደል? እነሱ ደግሞ እንግዲህ ጠዋትና ማታ ወረድ እየተነሱ ስለሆነ ኦኬ አሪፍ አቢቱ አላቸው ለነገ የሚጠቅማቸው። ለአለቃህ ብለህ ጠዋት ብትነሳ ነገ ለአንተ ይጠቅማል። ለምን? የራስ ስራ ላይ የራስ ህይወት ላይ ፐርሰናል ላይፍ ላይ ኢንጌጅ ስትሮንግ የሆነ ሰው እንድትሆን ያደርጋል። early in the morning እና ማታ early መተኛት ጠዋትም early መነሳት የመጀመሪያው በዚህ 6 ወር ውስጥ እንድታረጉት የምፈልጉት። ማታረጉት ካላችሁ በጊዜ ከተኛ ትጠግባለህ እንቅልፍ። 5 AM ላይ 11 ሰዓት ከጠዋቱ መነሳት አለ። በተለይ ወጣት የሆነ የጤና እክል የሌለበት ምናምን get up አይኖ ከብዳል ማትለምዱት ነገር ነው። እኔ ኤቭሪዴይ 11 ሰዓት ነው ማንም ያውቃል የሚያቀኝ ሰው ግን ቀላል አይደለም። ላለመውረድ ይጫጫናኛል እንጂ ብድግ ብዬ ለምጆ ምናምን ኦ ማይ ጋድ እያልኩ አይደለም የምነሳው። ያስጠላኛል። በቃ አይ ዊሽ እዛ አልጋ ውስጥ ብቀር። ግን በቃ ባያንስ ተነስቼ የሆነ ነገር ለማድረግ ሞክራለሁ፣ ወይ ቸርች ለመሄድ ካልሆነም በቃ ሳንጎሻኩሽ ነው የምትሰሙኝ አይደል? የሆነ ነገር አደርጋለሁ በቃ በተቻለኝ አቅም። early in the morning ተነሱ። የመጀመሪያው ነምበር 1 ፕራክቲስ it in 6 ወር you will see the difference። ታይም የለኝም እኔ የምሰራው እንደ በቃኝም እንዲህ ተቀጥሬ እየሰራው ምናምን አታለቃቅሱ። do this you will have enough time with enough energy። የሚገርምህ ምክንያቱም በቂ ረፍት አግኝታል። ስለዚህ enough energy ይኖርሃል። ማታ እስከ 7 እስከ 8 ሰዓት ቲክቶክ እያያችሁ እያደራችሁ ጠዋት 2 ሰዓት እየተሯሯጥክ ሸሚዝን ሳትቆልፍ ስራ እየገባ ስራ ላይ እድገት የለም እንትን የለም። እንዴት ነው እድገት የሚኖረው? የሚያድገው እኮ አቴንሽን የሰጠኸው ነገር ነው አይደል? ስለዚህ እንዴት ብለሽ ሃይማኖታዊ ሰው ከሆናችሁ እንዴት ብላችሁ ታስቀድሳላችሁ? ማታ እስከ 8 ሰዓት ተኝታል። ጠዋት ቤት በኩል ነው ቸርች የሚታየው። አባቴ ሰማያዊና ቢጫ እየበራ አይን ላይ እንቅልፋት አይደል? ኦብቪየስሊ ጸሎት መነሳት ለሊት ተነሳ እንዴት ትችላለህ? አይሆንማ ስለማይሆን። ስለዚህ ፕሮዳክቲቭ ሆናችሁ በዚህ ሲስተም ኦልሬዲ የዘረጋችሁ ሰዎች ሩቲናችሁን ተከተሉ። ከትላንት በሰራሁት ቪዲዮም ተናግሬያለሁ። ቤስት የሚሰራላችሁን ታይም እናንተ ታውቃላችሁ። ኦልሬዲ ፕሮዳክቲቭ ከሆናችሁ ጥሩ። እኔ እያወራሁት ከዜሮ መጀመር ለሚፈልገው ግራ ለገባው ይሄንን ታስካችሁን ክሊር አድርጉት። የዚህ ደግሞ ጥቅሙ እንደነገርኳችሁ የማይረበሽ የጠዋት ሰዓትና ከብዙ ዲስትራክሽን ማታ ደግሞ ሴቭ ያደርጋችኋል። በጊዜ መተኛትና ጠዋት መነሳት። ጠዋት ያልተረበሸች ሰዓት ትኖራላችሁ። ፒውር ማንም የማይነካ ጸጥታ ያለበት ኮንሰንትሬትድ ያደርጋችሁበት። ማታ ላይ ደግሞ ሁሉም ዲስትራክትድ ሲሆን አንተ እያረፍክ ነው። ሁሉም ማይሆን ነገሩ ዘልቁ ምን ሲሆን አንተ 4 ሰዓት 5 ሰዓት ላይ ፏ ብለሃል። ኤፒሶድ 1ን እያየህ ነው። ሁለተኛው ግራቲቲዩድ ወይ ፕሬ early in the morning the first thing ከእንቅልፋችሁ ስትነሱ እና ማታ ስትተኙ ይሄንን ዱት። ይሄንን ስለ አሁንም ብዙ ቪዲዮዎች ላይ ተናግሬያለሁ። በጣም ስፒሪቹዋል ምናምን ሆኜ ኦር የሆነ ከዛ አንግል እንድታዩት አይደለም የምፈልገው። ፕራክቲካሊ እንደው አንድ ነገር ጥቅሙን ለማወቅ ምን ያህል ከባድ እንደሆነ አስቡት። አሁን 5 ደቂቃ መጸለይ በጣም ቀላል ነው ይመስላል። ኦር ደግሞ ቴንኪዩ ማለት ግን ሀስል ነው። ጂም ብትሄድ ይቀላል አይደል? አብዛኞቻችን ስትረግል የምናደርገው አይደል? ያ ራሱ ሊነግራችሁ ይገባል። something is not right እያለ ነው አይደለም? ያ ምንድነው? ኔጌቲቭ ቲንኪንግ። ምክንያቱም ፖዚቲቭ ስታረጋግበት አይመቸውም። አይምሮ በአብዛኛው ኮንትሮል የሚያደርግበን እኛን መንገድ ኔጌቲቭ ቶቶች ናቸው። ኢዝሊ ኮንትሮል ያደርጋል በኔጌቲቭ ቶቶች አይደለም? ቀን ደባሪ ነው ካለ ሙድን ይጨርበዋል። ሙሉ ያስገባ። ስለዚህ እነዛን ፓተርኖች ኦልሬዲ ስለተለማመዳቸው ስንፍናውን፣ አለመስራቱን፣ ማማረሩን፣ ኔጌቲቭ ቲንኪንግ ስለተለማመደው እንደዚህ ፖዚቲቭ ነገር ይዤ ልምጣ ጸሎት ቴንኪዩ ማለት ምናምን ይዘስ መጣ አይመቸውም። በቃ ታስጠለዋል። የ5 ደቂቃ ጂም ይቻለዋል አልኩ። ስለዚህ ራሳችሁን ቻሌንጅ ማድረግ አለባችሁ። ምክንያቱም ደስተኛ አይደለም። እንግዲህ በስፒሪቹዋሊቲው መጥፎ መንፈስ ነው አይደለም ተብሎ ይሄ ቢባለው እንዳታረግ የሚያደርግ በሳይንስ ደግሞ የምትረዱ በሳይንስ ቢሮሊ ሳይንስ ብቻ ነው የሚገባኝ የምትሉ ሰዎች ደግሞ ዩር ባድ ሃቢት ኦር ሩቲን ኦር ፓተርን ኦር ኮንፈርት ዞን ብላችሁ አስቡት። ይታገላል። ስለዚህ
early in the morning ይሄንን ፓተርን ልታፈርሱበት የምትችሉት ይሄን የተሸከማችሁትን